ኢየሱስ ከመረጣቸው ሰዎች መካከል ከ12ቱ መሃል አንዱም አይመረጥም። አንዱም የእግዚአብሔር መንግሥት አገልጋይ የክርስቶስ ኢየሱስ ወንጌል ወታደር ከፀሐይ መውጫ እስከ መጥለቂያ ወንጌል በእጁ ሊሰጠው የሚችል አንድ የሚታመን ሰው መሃላቸው የለም። እንደ ግለሰብ ምረጥ ብባል እኔ አንዱንም አልመርጠውም። ቀራጭ ሌባ እኮ ነው። ቁጭ ብሎ ገንዘብ እየጨመረ እኮ የሚወስድ እኮ ነው። ቀራጭ ሰብሳቢ ነው። አንዱ ጫካ ገብቶ የሚዋጋ ሽፍታ ነገ መቶ ይግደል እርግጠኛ አይደለም። አሳ አጥማጁ አቋም የሌለው ወላዋይ የሆነ ቀን ጌታ ሆይ ማንም ትቶ ቤት አብሬ ነኝ ይላል። ኢየሱስ የሞተ ቀን ብቻውን ባክ የማያረግ ሰብስቦ ባክ የሚያረግ አንዱም አይመረጥም። ሰበሰባቸው፣ ኢየሱስ ለወጣቸው። ሐዋርያት ሥራ የተሰራው በእነሱ ነው። እስቲ አሜን በሉ። ወንጌል ይለውጣል። ወንጌል ይለውጣል። ወንጌል ያሳርፋል። ይኸው መጽሐፍ ቅዱስ ላይ እዩ የዚህ ደብዳቤ ጸሐፊ አዲስ ኪዳን 14 መልእክት የጻፈ ሰው እንደዚህ አይነት ጨካኝ ሰው አለ? በእውነት ነው የምላችሁ። እኛ እኮ መጽሐፍ ቅዱሱ ከዳነ በኋላ ያለውን ሰፊ ሽፋን ሰጥቶት እንጂ ከመዳኑ በፊት ሂዱ የሐዋርያት ሥራ ምዕራፍ 7ን አንብቡ። ያንን የመሰለ ኢነርጄቲክ በጣም ፈርቨንት የሚቀጣጠል ወጣት የሃያዎቹ መጀመሪያ ላይ ያለ ወጣት እስጢፋኖስን አልሳሳለትም። ታውቃለህ? ሲያስወግደው አልሳሳ። እኔ ጳውሎስን ሳየው እንዴት ያለ ጥሩ ሰው ነው አይደለም እለው። ወንጌል ምን አይነት ነው? ምን አይነት ነው ወንጌል? አሳዳጅ ራሱ እኮ ይናገራል። አሳዳጅ ነኝ ይልና የእናንተ አይነት የክርስቶስን ቤተ ክርስቲያን እኮ ነው በተናጠል መሰለ እንዲህ አለ። ቸርችን የእግዚአብሔርን ኢንስቲትዩት በምድር ላይ ያለችን የእግዚአብሔር ተቋም አሳዳጅ ነኝ። ወንጌል መጣ። ወንጌል አገኘው። ዝብርቅርቁን ነው ያወጣው። ብትንትኑን አወጣው። ምኑን ከምኑ ይሰብስበው ራሱ ምን ላርግልህ አለው። ምን ላርግ ብሎ ማያቅ ሰውዬ የሚያረጋውን የሚያቅ ሰውዬ እስኬጁሉን ወሰደበት። ታውቃለህ? የሚሮጥበትን ካርታ ነጠቀው። ወዴት ልሂድ አለው። እሺ ምን ላርግ? አይ ከእንትን ከተማ እንትን ከተማ ሲል ከአለቆች ደብዳቤ ተቀብሎ ሄዶ ሰው የሚያስገድል ሰውዬ የሚያረጋውን መታው። ከላዩ ላይ ተለወጠ። ከዛስ የክርስቶስ መንፈስ መራኝ ይላል። ከለከለኝ ይላል። ልሄድ ነበር ፈልጌው አትሄድም አለኝ አለ። አለቃ ቀየርኩ አለ። እስቲ አሜን በሏ። በቃ ቀየርኩ ለወጠኝ አለ። ጳውሎስ የሚያቀርበው ምንድን ነው የለወጠ? እባክህ ጳውሎስ እንዴት ያለ ጥሩ ሰው ነው ስትሉት እዚህ መስቀል ላይ ያንጠለጠለኝ እና እኔን ገሎ ራሱ እየኖረ ነው አለ። ወንጌላው ለዛ ነው ጳውሎስ ባይዘው እኔን እንዲህ ካረጋው አንተንም ብሎ ጳውሎስ በጣም የሚሰጥ ሳይድ ኢፌክት የሌለው መድኃኒት ኢየሱስ ብቻ ነው ብሏል። አንድ ሰውዬ ምንም መድኃኒት ለአንዱ የወሰድከው አንዱም መጉዳቱ አይቀርም። እውነት ነው። የሰው ጥበብ ስለሆነ ከፍ ያለውን ያሸልህና ሌላውን ደግሞ ትንሽ ያሳምማል። ኢየሱስ ነው ምንም ለአንዴ ከወሰድከው ሌላውንም ያልጸለይክበትን ሁሉ ነው የሚያድነው። እሱን ነው የሚሰጥህ። በየፍርድ ቤቱ በየእስር ቤቱ በየመንገዱ ጳውሎስ የሚያወጣው ታብሌቱ ኢየሱስ ነው። ዋጥ ታምም ያለው ዓለም በጣም የታማሚዎች ማዕት ያሉ ምንም ደህና የሌለባት ቦታ ዓለም ነች። ሁሉም ቁስለኛ ነው። የቁስሉ እንትን ነው የሚለያየው። ያንዳንዱ ሊገለው ጫፍ ላይ ነው፣ ያንዳንዱ እያመቻቸው ነው እንጂ ሁሉም በሽተኛ ነው። ዓለም ሆኖ ደህና የለም። ደህና የምትሆነው ኢየሱስ ውስጥ ሲገባ፣ ጤነኛ የምትሆነው ወንጌል ሕይወት ላይ ሲገባ። አይቻልም አለበለዚያ በጣም የሞራል ሰው ልትሆን ትችላለህ። በጣም ጥሩ ልትሆን ትችላለህ። አንዳንድ ሰው እንደሱ ይላል። እኔ እኮ እንትን አላረግም እንደዚህ ስመጣስ እሱን አታርግ ነው ልትባል። ከሱ እኮ ይቀድማል። ተለውጠህ ነው እሱን ማታረግ። ተነክተህ ነው። የክርስቶስ ፍቅር ይባላል። እስቲ አሜን በሉ። አምላክ እርቃኑን መስቀል ላይ ተንጠልጥሎ የጠራበት ጥሪ አለ። እዛ ደረቅ እንጨት ላይ የፈሰሰ ደም አለ። አይ እንደዚህ ሰው ሁሉ እያየው የተቆረሰ ስጋ አለ። በሱ በኩል በደም የተነከረ እግዚአብሔር እጅ ወጥቷል። እንታረቅ ልክ እሺ ስትል እርሱ ሰላማችን ነው የሚለው ቃል ያገኛል። ወደ ህይወት ኢየሱስ ይገባል። ዓለም ተበጥብጦ አንተ ተረጋግተህ ትኖራለህ። ሰማይ ተሰብሮ ሊወድቅ ነው ሲሉ ወጥቼ ጻድቅ ቀና ብለህ ትኖራለህ።